በካንሰር አባቱ አርፎበት እንኳን ቀብሩ ላይ አልተገኘም። በነበረበት ሱስ ምክንያት አባቱም ጥበቃ እየሰራ ጫማ እየጠረገ ነው ያስተማረው። እሱም ኤሌመንተሪ ላይ ጎበዝ ተማሪ ነበር። ዩኒቨርሲቲ እንደገባ ግን ሱስ መጠቀም ጀመረ። በዛም ምክንያት ሁለተኛ ዓመት ላይ ከዩኒቨርሲቲ ይባረራል። ለአባቱም ግን በሌላ ምክንያት ዊዝድሮ እንደሞላ ነግሮ ያሳምነዋል። አባቱም ስለሚያምነው ያለውን ዕቃ በመሸጥ እንዲማር ወደ ቻይና ይልከዋል። አሁንም ግን ሱሱን አልተወውም፣ በዛው ቀጠለ። ከቻይናም ተባሮ ወደ ኢትዮጵያ ይመለሳል። አሁንም ለሁለተኛ ጊዜ አባቱን ዋሸው። ሱስ እንዳለበትም የማያውቀው አባት ጎረቤት፣ ቤተሰብ ማንም ሳይሰማም እዛው አዲስ አበባ እንዳለ ያለውን ንብረት በድጋሜ በመሸጥ ወደ ቻይና ይልከዋል። ሱስ ክፉ ነበርና አሁንም ለሁለተኛ ጊዜ ከሄደ በኋላ ለአንድ ዓመት ሙሉ ሱስ ሲጠቀም ትምህርቱን ሳይማር ተባሮ አዲስ አበባ ይመለሳል። በአሁኑ ግን ለአባቱ አልተናገረም። ሱሱን እዛው አዲስ አበባ እያለ ገፋበት፣ የሚያውቁት ሰዎች መለየት እስኪቸገሩ ድረስ። ከሳም ጎዳና ላይ መኖር ጀመረ። ግን ታሪኩን አንድ ጊዜ መኪና ውስጥ የነገራት ሴት አዝናለት ከራሷ ጋር አስጠግታው መኖር ጀመረች። በቆይታም ደግሞ የፍቅር ግንኙነት ጀመሩ። አሁንም ግን ከሱሱ አልተላቀቀም፣ ገፋበት። ከራሱም ከአባቱም ሕይወት አልፎም የእሷን ሕይወት ማመሰቃቀል ጀመረ። ስለምትወደው ግን ያንን ሁሉ ጊዜ አልተለየችውም ነበር። በስቃይ ካሳለፋቸው ዓመታት በኋላም በአጋጣሚዎች ከሱስ ሕይወት ተላቀቀ። ስራም ጀመረ። ስራ ከጀመረ በኋላም የሆነውን ነገር ሁሉ አባቱን ጠርቶ ነገረው። በጊዜው አባትየው በጉበት ካንሰር ተጠቅተው ስለነበር የመሞቻ ጊዜው 3 ወር ብቻ ነበር። አንድ ጊዜ በሞት ጣር ላይ ያለ እንዲህ አለው፣ ሕይወትህን ካልለወጥክ በቀር ወደ ተወለድክበት አካባቢ እንዳትመለስ፣ አንተ ደግሞ መምህር ብትሆን ይሳካልሃል ብሎ ትንቢቱን ተናገረ። የአባቱንም ቃል ተከትሎ ሕፃናትን ማስጠናት ጀመረ። ሕይወቱም ቀስ እያለ መቀየር ጀመረ። አሁን ላይ ያ ሁሉ የሱስ ሕይወት መከራ አልፎ በዚህ ደረጃ እያስተማረ ይገኛል። መምህር ዳኒ ሕይወት በውጣ ውረዶች የተሞላች ናት። 5 ፊልም የሚወጣው የመምህር ዳኒ ሕይወት ይህንን ያስተምረናል። በጭራሽ ተስፋ እንዳትቆርጡ።